بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله. زار إن شاء الله تعالى بزيت شاطر بارك فيديو بيع المرابح للملكة علن من كان كزي فيت بعد شرو يداسس فيون أيضا إن شاء الله تعالى بيع المرابحة للآمر بالشراء يمبالون النجر النال. فمجمع درجة بيع المرابحة من دون بنجرات الله إهن النجر كتن تجمع علماء سيداسس كويتوا علماء ملالو بيع المرابحة بلو مالت ገዢ አንድን ዕቃ ያቀርባል የገዛበትን ዋጋ ግልጽ ከማድረግ ጋር ወጪውን ግልጽ ከማድረግ ጋር ከዚያም ትርፉን ጨምሮ ይናገር። ይህንን ዕቃ በ1000 ገዝቻለሁኝ ላንተ በ1200 እሸጣለሁኝ ብሎ ይላል። ዑለማ እንዲህ አይነቱ አሰራር እየተፈቀደ እንደሆነ ግልጽ አድርገዋል ከጥንት ጀምሮ። ሁለተኛው ነጥብ ምንድነው? በይዑ አልሙራባሐቲ ሊልአሚሪ ቢሽራእ ተብሎ የሚባለው ይህንን ነው። እንግዲህ በርካታ ባንኮች ዛሬ እንሰራበታለን ብለው የሚሉት ለመሆኑ ምንድነው? በይዑ አልሙራባሐቲ ሊልአሚሪ ቢሽራእ ላይ እንግዲህ ደንበኛው ፍላጎቱን ይዞ ይቀርባል። ለምሳሌ ወደ ባንኮች ቤት ፈልጋለሁ፣ መኪና ፈልጋለሁ በል አንዳንዴ በተዕይን ሊሆን ይችላል። ይህንን ቤት ፈልጋለሁ፣ ይህንን መኪና ፈልጋለሁ። ባንኮቹም ይላሉ እንዲህ አይነቱ መኪና እንዲህ አይነቱ ቤት በዚህ ይሸጣል፣ ላንተ በዚህ እናቀርብልሃለን። መኪናው በ2 ሚሊዮን የሚሸጥ ነው፣ ላንተ በ2.4 እንሸጣለን ብለው በእጃቸው ያለ ነገር አይደለም። እንግዲህ በመሰረቱ ሁክሙን በተመለከተ ዑለማ ተለያይተው እናገኛለን። ከፊል ዑለማ የከለከሉት ሲሆን ሌሎቹ ፈቅደውታል። የፈቀዱት ዑለማ ግን መስፈርቶችን እንዳስቀመጡ ልናውቅ ይገባል። እነዚህን መስፈርቶች እንመለከታለን። ልብ እንበል። እንግዲህ ይህ አሰራር ቅድም እንደጠቆምኩት በርካታ ባንኮች እንሰራበታለን ብለው እያሉ ይገኛል። በዚህ ዘመን የሙራባሐ ፋይናንስ ተብሎ ይባላል። እነሱ ለመሆኑ መስፈርቶቹ ምንድን ናቸው? ምን ይላሉ ዑለማ? በመጀመሪያ ደረጃ ለምሳሌ ባንኩ ከደንበኛው ጋር የሽያጭን ውል ማሰር የሚፈልግ ከሆነ የዕቃው ባለቤት ሊሆን ይገባል፣ ዕቃውን ወደ እጁ ማስገባት አለበት ብለው ይላሉ። ምክንያቱም በሸሪዓችን በእጅህ የሌለን ነገር መሸጥ ክልክል ነውና። ሁለተኛው ነጥብ ምንድን ነው? እንግዲህ ድርጅቱና ደንበኛቸው የሽያጭን ውል ላያስሩ ይችላሉ። ቅድመ ሽያጭ ውል አለ፣ ያንን ሊያስሩ ይችላሉ። ቢማዕና ዕቃውን እናቀርብልሃለን፣ ነገር ግን ከማቅረባችን በፊት ውል ልናስር ይገባል ብለው ይላሉ። እንዲህ አይነቱ ውል ሁለት አይነት ገጽታ እንደሚኖረው ዑለማ ያወሳሉ። አንደኛው ምንድን ነው? ውሉ አስገዳጅ ይሆናል። መኪናውን እናቀርብልሃለን ብለው ውልን ያስራሉ ባንኮቹ ከደንበኞቻቸው ጋር። ደንበኛው ወይ ደንበኞቻቸው ሐሳቡን ሊቀይር አይፈቀድለትም፣ ሐሳባቸውን ሊቀይሩ አይፈቀድላቸውም። ውሉ አስገዳጅ ነው፣ አሳሪ ነው። የቅድመ ሽያጭ ውሉ እንዲህ ከሆነ አሁንም የተከለከለ ነው ብለው ይላሉ ዑለማ። ምክንያቱም ውሉ አስገዳጅ ከሆነ አሳሪ ከሆነ ከሽያጭ እየተለየ አይደለም። ሽያጩ ላይ እንዳሳለፍ ነው እንግዲህ በእጃቸው ያላስገቡት እንደሆነ ውሉን ማሰር አይችሉም ብለናል። እዚህ ላይ ውሉ አስገዳጅ ከሆነ ደግሞ ከሽያጭ የተለየ አይደለም። ስለዚህ አሁንም የተከለከለ ይሆናል ብለው ይላሉ። ታዲያ የተፈቀደ የሚሆነው መቼ? የቅድመ ሽያጭ ውሉ አሳሪ ካልሆነ አስገዳጅ ካልሆነ በዚህ ጊዜ የተፈቀደ ይሆናል ብለው ያሉ ዑለማ በርካቶች ናቸው። እዚህ ላይ እንግዲህ ደንበኛቸው ሐሳቡን የመቀየር መብት አለው። እነሱ መኪናውን አቀረቡ፣ ቤቱን አቀረቡ፣ እሱ ሐሳቡን የመቀየር መብት አለው። እንዲህ ከሆነ ውሉን ማሰር የተፈቀደ ይሆናል ብለው ይላል። ግን የምንሰማቸው እንቅስቃሴዎች እነዚህን መስፈርቶች ያሟሉ ሆነው እያገኘን አይደለም በዚህ ዘመን ማለት ነው። ስለዚህ ጥንቃቄ ያስፈልጋል። ኢስላማዊ ባንኮች አላህ ሱብሓነሁ ወተዓላ ሊፈሩ ይገባል። አሰራሮቻቸውን ሙሉ ኢስላማዊ ሊያደርጉ ይገባል። ኢስላማዊ ባንኮች ውስጥ እንደ አማካሪ የተቀጠሩ ወይም የተመደቡ ግለሰቦች ግዴታቸውን በመወጣት አላህ ሱብሓነሁ ወተዓላ ሊፈሩ ይገባል። ደንበኞች፣ ተጠቃሚዎች አላህ ሱብሓነሁ ወተዓላ ሊፈሩ ይገባል። ዱንያ አላፊ ነገር ነው። ውሉን ከማሰራቸው በፊት ታማኝ የሆኑ የዒልም ባለቤቶችን ሊያማክሩ ይገባል። አሊያ ግን ከባድ ነገር ነው የሚከተለው። ምክንያቱም ከሪባ ጋር ሊያያዝ ይችላል ጉዳዩ፣ ከአራጣ ጋር ሊያያዝ ይችላል ጉዳዩ። ወላሁ ተዓላ አዕለም ወቢላሂ ተውፊቅ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።